እንዴት ናችሁ ቤተሰቦቼ? ትናንትና በሶፎንያስ ዋሲሁን ጉዳይ እጅግ በጣም ብዙ መረጃዎች እየወጡ ነበረ። እኔም የነበረውን ሁኔታ በቪዲዮ ሰርችላችሁ ነበር። ምናልባት ማታም አንዳንድ ላይቮችን እየተመለከትኩ ነበር እና ጉዳዩ በጣም እኔ በተለየ መልክ እንዳየው አድርጎኛል። አንደኛው ምናልባት በዚህ ህይወት ውስጥ እያለፉ ያሉ ሰዎች አይደለም ታዋቂ ሆነው ይቅርና ሳናውቃቸው ፐብሊክ ፊገር ሳይሆኑ በዚህ ያህል ደረጃ ራሳቸውን አሳልፈው ይሰጣሉ የሚል እምነት የለኝም እና አንደኛ ሶፎንያስ ታዋቂ ነው፣ ብዙ ሰው ያውቀዋል። በግሉ ኢንፐርሰን በጣም ብዙ ሰው ያውቀዋል። ምክንያቱም በተለያዩ ፕሮግራሞች የምናውቀው የታወቀ ጋዜጠኛ ስለሆነ። ሁለተኛው ደግሞ ይህ ኬዝ ከዚህ ቀደም ሲነሳበትም ነበረ። በፌስቡክ ገጹ ላይ ከተወሰኑ ሰዎች ጋር ሲያደርጋቸው የነበሩ ንግግሮች ፖስት ተደርገው ይህ ሰው በዚህ ህይወት ውስጥ እያለፈ እንዳለ በግብረ ሰዶም ውስጥ እያለፈ እንዳለ እና ሰዎች እንዲጠነቀቁ የሚያሳዩ ቪዲዮዎች ሲሰሩ ነበረ። ከዛም በመቀጠል ደግሞ ራሱ በፌስቡክ ገጹም እንዲሁም ደግሞ እግረኛው ሚዲያ ላይም ኢንተርቪው ተደርጎ ይህን ነገር ሲቃወም እኔ እንደዚ አይነት ነገር የለኝም ለመግለጽ ፈልጌ ስልኬንም ሀክ ተደርጌ ነው ብሎ ፐብሊክ ላይ ወጥቶም ሲናገር ነበር። እና ምን ልላችሁ ፈልጌ ነው፣ ለዚህ ኢሹ ኤክስፖዝ የሆነ ሰው ነው፣ ፊት ለፊት ላይ ያለ ሰው ነው እና በዚህ ያህል ደረጃ ራሱን ያጋልጣል ወይም አረጋግጦ የዛ ህይወት አንድ አካል እንደሆነ ያሳያል የሚል እምነት የለኝም። ምናልባት ትናንትና እየተቆራረጡ የነበሩ አንዳንድ ላይቭ ላይ የተመለከትኳቸው ቪዲዮዎች ፍሬዘር ፍቃዱ የሚፈልጋቸውን ብቻ ነው እያወጣ የነበረው በምስልም በምንድን ነው በድምፅም እና ብዙ ኮንቨርሴሽኖች ይኖራሉ እና የእሱን ታርጌት ብቻ ነው ያየው የሚሉ እንትኖች ቪዲዮዎችን አይቻለሁ እና አይ ዶንት ቲንክ ሶ። እኔ በግሌ ይህ ሰው ሶፎንያስ ዋሲሁን የምር ታሟል። እንደኔ ጌታ ደግሞ ስፒሪቹዋል በሆነ መንገድ ከመንፈስ ጋር ተያዘ አይኖ ስራውም የሰይጣን ስራ ነው፣ ግን ደግሞ በተለየ መንገድ ከመጀመሪያ ታሟል ተብሎ ከሰማንበት ጊዜ አንስቶ ያለው ህመም እየባሰ ራሱን ወደ ሌላ ህይወት ውስጥ እየከተተው የተለየ ነገሮችን ሪያክት እንዲያደርግ እያደረገው ያለ ይመስለኛል። ምናልባት የህክምና ባለሙያዎች ከእንደዚህ ከመንፈስ ጭንቀት ጋር በተያያዘ ሳይኮሎጂካሊ የምትሰሩ ሰዎች በዚህ ጉዳይ ላይ ሲሪየስ የሆነ ቪዲዮ ብትሰሩ ወይም ሲሪየስ የሆነ ገለጻ ብትሰጡ የተሻለ ይመስለኛል። እንዳልኳችሁ አይደለም ሶፎንያስ ዋሲሁን ይቅርና ተራ በዚህ ህይወት ውስጥ እያለፈ ያለ አንድ ግብረ ሰዶም በዚህ ያህል ደረጃ ራሱን አጋልጦ ይሰጣል የሚል እምነት የለኝም። ሶፎንያስ ዋሲሁን ከፍሬዘር ፍቃዱ ጋር ምን ያህል ደረጃ ቢተዋወቁ ነው? በዚህ ኢሹ ምን ያህል ደረጃ ቢተዋወቁ ነው ፊዚክሊ ከአዲስ አበባ ተነስቶ አዳማ ድረስ ይህን ድርጊት ለመፈጸም የሚሄደው? በአንድ ቀን በተወሰኑ ቴክስቶች ምክንያት አላቅም እና ይሄ አንዳንዴ ከአይምሮ በላይ